እዚህ ሀገር ፌመስ የለም እያለ ነው። ከዚህ በላይ ፍምስና አለ? ቤተሰብ ተመልከት፣ ተመልከት፣ ባቢ ተመልከት። ኤው ማን ይመስላችኋል? አቦ ተረጋጋ፣ በእናትህ አይረዳም እኮ በእናትህ። አንድ ብር አይሰጥም እኮ እሱ ራሱ ምን ሆኖ ነው በእናትህ? ከአሜሪካ አይደለም እንደ የመጣው እንዴ? መኪና የለው? ኧረ ግዙለት ወይ በእናትህ። እንዴ በህዝብ መሀል ከአሜሪካን የመሰለ አንደኛ ብሎግ ዩቲዩበር ምን ሆኖ ነው በእናትህ? እንዴ አቤት አቤት አቤት! ኧረ የተለየ ነው። ምን ሆኖ ነው በእግሩ ሄደው ሲጀምር? ግን ኢንፍሉዌንሻል እንደሆነ ታውቃለህ? አይ ኖ yes እኔ እኮ am the only one influential person እኮ እኔ አሁን በእንግሊዝኛ ስላልጀመርኩ ነው። በእንግሊዝኛ ብጀምር ስፒዲ ምናምን የምትለው ባናቱ ነው የምዘቀዝቀው። he don't know nothing ዝም ብሎ በሚል እኮ ነው የታወቀው። ምንም አያውቅም እኮ። እኔ እኮ ያለምን ፖለቲካ እኮ የምገነዘብ ሰው። በእንግሊዝኛ እኔ ላይቭ ብጀምር 150 ሚሊዮን ህዝብ በ6 ወር ይከተለኝ። ቸገሩ ከሆነ እነዚህ ሶስት ነገሮች በማስተካከል ጎበዝ ተናጋሪ መሆን ትችላላችሁ። ረጅም ኧረ No God please no no ጋይስ እስቲ ይሄን ቲክቶክ አይተን እስቲ እንመለስና ከዛ ኮሜንት እናነባለን። ከዛ የትም እንዳትሉ ኦኬ። አንተ ሰውዬው አንተ ሙስ በላ እንጂ ስፖርት ሲሰራ አላዩትም እኔ አለኝ። እስማ ወንጀል አሽፈቅዱት የሰው ደስታ የሚያስደስታቸው ሰው ብዙ ስላለ እሱን ለመፈጠን ነው። በጣም የሰው ደስታ የሚያስደስታኝ ሰው በቲቪ ነው። እሺ በዛው ደስታ ነው የምደሰተው። ድም ከኋላ የሚመጣውን አይቼዋለሁ። ከኔ 15 ብር በላይ ለሱ 30 ብር ትልቅ ትርጉም ይኖረዋል ብዬ ስለዚህ ስታር ልክ ነህ። አይ ለኔ ስጠኝ። ምን ማለት እኔ ከዛ አካፍለዋለሁ። እሺ ታክሲ አካፍለው እኔ 15 መግሪ ሲሄድ ከዛ ምን እንደ የመጣሁት በላት በትን ለኔ ቫይራል አሉ ጣብሎኝ ነው እኔ ያለኝ ከ15 ብር እንደት ውስጥ ይሳልች ለማይነን እኔ እንደ የጠበቀሽ ነው ዛሬ ዘገየሽ ምነው መግቢያ መውጫሽን ሳየው ስትፊት ጨነቃለሁ አልመጣም ቀረሁ ሸጌ አልመጣም ቀረሁ ሸገር መሃሉ ላይ ወሬዋ ተሰማ ታታለች ይሉኛል አዲስ ከተማ 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 አሁን ብዙ ሰው ልቡ ዱጭ ዱጭ እያለ ጸብ ሲነሳም ይደበቃል። እኔ ደግሞ ጸብ ከተነሳ በቃ እንትን ነው ሰርግ በለው ለኔ መንጋጋው ነው እያወለቁ ጭማረው